እባካችሁ ፕሊስ ልጆቻችሁን ከስልካችሁ አርቁ። ፊደልና ቁጥር እንዲለዩ፣ ምግብ እንዲበሉላችሁ ወይም ደግሞ ሲያለቅሱ ለማባበል የምንሰጣቸው ስልክ ለቨርቹዋል ኦቲዝም እንደሚያጋልጣቸው ታውቃላችሁ? ሰላም፣ ሰናይት ነኝ። የስፔሻል ኒድስ ኤንድ ኢንክሉሲቭ ኤዱኬሽን ባለሙያ። በ2018 ይፋ የሆነው የቨርቹዋል ኦቲዝም ልክ እንደ ክላሲካል ኦቲዝም ሁሉ የልጆችን ማህበራዊ ህይወት፣ ቋንቋና ተግባቦት እንደዚሁም ደግሞ ባህሪያቸው ላይ ተጽዕኖ የሚፈጥር ነው። ይህም የሚፈጠረው ልጆች ከስልክ ጋር ባላቸው ከመጠን ያለፈ ግንኙነት ወይም ደግሞ የስክሪን ታይም መብዛት ምክንያት ነው። በቨርቹዋል ኦቲዝም የተጠቁ ልጆች ልክ እንደ ክላሲካል ኦቲዝም ሁሉ ኦቲዝምን ምልክቶች ወይንም ሲምፕተም ሊያሳዩ ይችላሉ። እነዚህም ቋንቋና ተግባቦት ላይ መዘግየት፣ አይ ኮንታክት ወይንም ደግሞ የአይን ግንኙነት አለማድረግ፣ ከሰዎች ጋር ኢንተራክት አለማድረግ እና ከእኩዮቻቸው ጋር አለመጫወት ወይንም ደግሞ ለመጫወት አለመፈለግ፣ እንዲሁም ስማቸው ሲጠራ ምላሽ አለመስጠት፣ ያልተገባ ባህሪዎችን ማሳየት፣ ለቤተሰባቸው ወይንም ደግሞ አብሯቸው ለሚኖረው ሰው ግዴለሽ መሆን፣ እንደዚሁም ደግሞ እውነተኛውን ዓለም አለመረዳት ናቸው። በቨርቹዋል ኦቲዝም የተጠቁ ልጆች ነገሮችን የሚያዩት ከእውነተኛው ዓለም አንጻር ሳይሆን አእምሯቸው ላይ ከተቀረጹ ሙቪዎች ወይንም ደግሞ ቪዲዮዎች አንጻር ነው ማለት ነው። በፊልሞች ላይ የሚያዩዋቸው አኒሜሽን የሆኑ ነገሮች፣ ለምሳሌ ሌተር ኤ ስትበላ አንድ ቁጥር ስትደንስ ሊያዩ ይችላሉ። ፐዝል ላይ የሚያዩት አንድ ቁጥር ደግሞ እንድትደንስ ሊጠብቁ ይችላሉ ማለት ነው። ሙቪ ላይ የሚያዩት ሴት በጣም ስሙዝ የሆነች ትላልቅ አይኖች ያሏት ፐርፕል ጸጉር ያላት ሊያዩ ይችላሉ። የሚያዩት ህንፃ፣ ተራራው፣ መንገዱ፣ ውሃው በአጠቃላይ ሙቪው ላይ የሚያዩቸው ነገሮች ከእውነተኛው ዓለም የራቁና ስዕሎች ናቸው። ስለዚህ ልጆች አፍ ከመፍታታቸውና ከልጆች ጋር ኢንተራክት ማድረግ ከመጀመራቸው በፊት በእንደዚህ አይነት ሙቪ ከተጠመዱ ፊልም ካዩ በኋላ ወደ እውነተኛው ዓለም ሲመጡ እነዛን ነገሮች ያጧቸዋል። ስለዚህ ተመልሰው ወደ ሙቪያቸው ወደ ስክሪን ይመለሳሉ ማለት ነው። ይሄም ደግሞ ከእኩዮቻቸው ጋር ኢንተራክት እንዳያደርጉ፣ ኮሚኒኬሽናቸው፣ ቋንቋቸው እንዳያድግ ይገድበዋል ማለት ነው። እንደዚሁም ደግሞ ያልተለመዱ አይነት ባህሪዎችን እንዲያሳዩ ሊያደርግ ይችላል ማለት ነው። ስለዚህ ከኛ ጋር ጊዜ ከማሳለፍ ከእኩዮቻቸው ጋር ከመጫወት ይልቅ የሚመርጡት ወደሚያውቁት ዓለም ወደ ስክሪኑ መመለስ ነው ማለት ነው። ለወላጆች ጥያቄ አለኝ። አፍ ያልፈቱ ከ3 ዓመት በታች የሆኑና ያሉበትን ዓለም በቅጡ ያልተረዱ ልጆች ሌተር ሪኮግናይዝ እንዲያደርጉ፣ ቁጥር እንዲቆጥሩ፣ ከለሮችን እንዲያውቁ ለምን እንጠብቃለን? በሀገራችን ቢተገበር ብዬ የማስበው የጃፓን ካሪኩለም ነው። የጃፓን የትምህርት ስርዓት ማለት ነው። እነሱ ጋር ልጆች 7 ዓመት እስኪሞላቸው ድረስ ከቁጥር ጋር ከሌተር ጋር እንዲሁም ከሌሎች አካዳሚክ ከሆኑ ነገሮች ጋር አይገናኙም። ፋይን ሞተር እስኪላቸው፣ ግሮስ ሞተር እስኪላቸው እንዲያድግ፣ ጠንካራ እንዲሆኑ፣ ከጓደኞቻቸው ጋር መጣላት፣ መታረቅ፣ አብሮ መጫወት፣ ችግሮችን መፍታት እንዲማሩ ያደርጋሉ ማለት ነው። ከዛ ልክ 7 ዓመት ሲሆናቸው ነው ከሌተር እና ከቁጥር ጋር የሚተዋወቁት። ታዲያ 7 ዓመት ሲሞላቸው ሀ ብለው የሚጀምሩት ቁጥርና ሌተር 3 ወር ባልሞላ ጊዜ ውስጥ አቺቭ ሊያደርጉት ይችላሉ። ምክንያቱም ከቁጥርና ከሌተር በፊት አካላቸው በሚገባው ዴቨሎፕ ስላደረገና ሌሎች ኤሪያዎቻቸውን በደንብ ስለተሰራበት አካዳሚክ ነገር ላይ አቺቭ ለማድረግ በጣም ፈጣኖች ይሆናሉ ማለት ነው። በጣም እርሊ አፍ ከመፍታታቸው በፊት ጓደኛ ከመመስረታቸው ከመጫወታቸው በፊት ሌተርና ቁጥር እንዲያውቁ የምናስገድዳቸው ከሆነ የመጀመሪያው ነገር ስክሪን ላይ መሆናቸው ብቻ የቨርቹዋል ኦቲዝም ተጠቂ ሊያደርጋቸው ይችላል። ሁለተኛው ደግሞ ሲያድጉ ትምህርት ጠል ሊሆኑ ይችላሉ ማለት ነው። ስለዚህ በቻልነው አቅም በዚህ እድሜያቸው የሚገባቸውን ፍቅር እንስጣቸው፣ እንቀፋቸው፣ አብረናቸው እንጫወት፣ እንስማቸው፣ የሚሉትን እናዋራቸው፣ ቋንቋቸው ዴቨሎፕ እንዲሆን፣ ኢሞሽናቸው ዴቨሎፕ እንዲሆን እንርዳቸው። በጭራሽ ስልክ እንስጣቸው። በመጨረሻም ኦሬዲ የቨርቹዋል ኦቲዝም ተጠቂ የሆነ ልጅ ካላችሁ ማድረግ ያለባችሁ አንደኛ ስክሪን ኦፍ ማድረግ። ይሄም ስልክን፣ ቴሌቪዥን፣ ታብሌት፣ ላፕቶፕ እነዚህን ሁሉ ያካትታል። ሁለተኛ ደግሞ ልጆቻችን ከእኩዮቻቸው ጋር ኢንተራክት እንዲያደርጉና እየተጫወቱ ኮሚኒኬሽናቸውን የሚያሳድጉበትን ኢንቫይሮንመንት መፍጠር አለበት። በመጨረሻም ቴራፒ እንዲያገኝ ማድረግ ነው። ምክንያቱም ኮሚኒኬሽን ስኪሉና ሌሎች ስኪሎች እንዲያዳብር ማለት ነው። ኮመንት ላይ ያላችሁን ጥያቄ እንደዚሁም ደግሞ በቀጣይ ፎከስ እንዳደርግበት የምትፈልጉትን ኤሪያ ጻፉልኝ። አመሰግናለሁ።